ዛሬ የማሳያችሁ ምንም ሳናወቃ ምንም ሳንዳምን የምንሰራው አሪፍ ፒዛ ነው። እንዲሁም ደግሞ በእናንተ ምክንያት ያገኘሁትን በጣም ያስደሰተኝን ነገር በዚህ ቪዲዮ መጨረሻ ላይ ታገኙታላችሁ። እስከ መጨረሻው አብራችሁ ቆዩ። ፒዛውን ለማዘጋጀት የሚያስፈልገን ስላይስ ዳቦ፣ ቲማቲም ስጎ፣ ሽንኩርት፣ ቃሪያ፣ ቤዝል፣ የወይራ ፍሬ፣ ማንኛውም ቤታችን ውስጥ ያለውን ነገር ማድረግ እንችላለን። ቺዝ፣ ስላይስ ዳቦአችንን አዘጋጀን በኋላ ፓትራችን ላይ እንዲያርገን ከደረደርን በኋላ ቤታችን ውስጥ ያዘጋጀነውን የቲማቲም ስጎ እንደዚህ አድርገን በደንብ አድርገን እንቀባዋለን። እንደዚህ አድርገን ጥሩ አድርገን እንቀባለን። ከዛ በኋላ ቺዛችንን እናሰንሳለን። በደንብ አድርገን አትክልታችንን ከማድረጋችን በፊት እንደዚህ ቺዙን በደንብ እንነሰንሳለን። ሞዘሬላ ቺዝ ቢሆን ደግሞ የበለጠ ይመረጣል። ይሄው ያለውን ቲማቲሙን አትክልቶቹን እንደዚህና እያስተካከልን እናደርጋለን። ሶሴጅ ማድረግ ይቻላል፣ ቺክን ማድረግ ይቻላል፣ የተፈጨ ስጋ ማድረግ ይቻላል። ያለንና ነገር ማድረግ እንችላለን። ይሄው እንደዚህ በደንብ አድርገን ያሉንን አትክልቶች እንደዚህ መነስነስ። ቲማቲም ስጎ በሽንኩርት በተፈጨ ቲማቲም እና ነጭ ሽንኩርት፣ ቁንዶ በርበሬ፣ ቤዝል ተጨምሮበት ነው። ኖርማል የቲማቲም ስጎ ነው። እንደዚህ ያሉን ነገር እንሰንሳለን። እንደዚህ ካዘጋጀን በኋላ ይሄ ጥሩ ዘዴ ነው፣ ለችኮላ ይሆናል። ዳቦና እንዲለቶሎ ያለውን ወደ ፒዛ ቀይሮ እንግዲህ አንዳንዴም ልጆች ፒዛ ሲሉ እንደዚህ እየሰሩ መሸወድ ነው። ይሄው እዚህ ጋር በደንብ አድርገን ከላይ ቺዝን እንሰንሳለን። ያው ፒዛ በደንብ ቺዝ ይፈልጋል፣ ስለዚህ በደንብ ቺዝ እንሰንሳለን። በጋለ ኦቭን ውስጥ ለ10 ደቂቃ እናቆየዋለን። ምክንያቱም ሁሉ ነገር የበሰለ ነው። 15 ደቂቃ በቂው ነው የበሰለ ነገር ስለሆነ። ይሄው እንግዲህ ይሄን መስሎልናል ፒዛችን። ይሄው ቆንጆ ሆኖ ወጥቶልናል። እናንተ ሞክሩት። እንደምታውቁት እኔ ካስተማርኳቸው ተማሪዎች ውስጥ ጥሩ ውጤት ያመጡ ተማሪዎችን እያመጣው እያሳየኋችሁ ነው። ይሄ ደግሞ የሄሊስ ኪችን ቻናል ነው። ሄለን ትባላለች እና 14ኛ ዙር የዳሎል አካዳሚ ተማሪ ነበረች እና ትምህርቷን በጨረሰች በአንድ ወር ውስጥ ይሄን የመሰለ የምግብ አሰራር ያለበት ቻናል ከፍታ በጣም ስኬታማ መሆን ትችላለች። ቻናሏ ላይ ስለ ምግብ ነው የምሰራው። በጣም ጣፋጭ የሆኑ ምግቦችን በመስራት ነው የምትታወቀው። በጣም የሚገርም እድገት ነው ያሳየው ቻናሏም። ነው በጣም ተማሪዎቼ አልተቻሉም። አሁን እንግዲህ እንዳያችሁት
በጣም ያስደስት ዜና ነው። እኔም በጣም ደስ ብሎኛል። በዚች በአንድ ወር ጊዜ ውስጥ የእውነትም እኔም በጣም ለፍቻለሁ፣ በጣም ሰርቻለሁኝ። ግን ደግሞ እነሱም ድጋፍ አለበት። ሁልጊዜ እንደሚሉት እናንተ መስራት ጀምሩ እንጂ እስከሰራችሁ ድረስ ሁሌ ሰፖርታችን አይለያችሁም እንደሚሉት ሁሉ እሱንም ቃላቸውን አላጠፉም። በጣም ነው የማመሰግነው። ዳሎል አካዳሚ ቲምን በጣም ነው የማመሰግናችሁ። እኔ ቪዲዮ የምፈራ ካሜራ የምፈራ መቀረጽ የምፈራ ሰው ነበርኩኝና አሁንም ፐርፌክት ነኝ ለማለት ሳይሆን ግን የሞከርኩኝ ነው። እናንተም ደግሞ ስለምታበረታቱኝ ሰብስክራይብ ስለምታረጉኝ ሞር የተሻለ እንድሰራ እያደረጋችሁኝ ነውና በጣም ነው የማመሰግነው። በቃ ቤተሰብ ያገኘው ያህል የተሰማኝ። በዚህ አጋጣሚ እንደኔ ቤት ውስጥ ሆናችሁ መስራት እየፈለጋችሁ የሆነ ሙያ ያላችሁ ሶሻል ሚዲያን በመፍራት ወደኋላ ያላችሁ ሰዎች አንድ እርምጃ ሄዱ ነው። እኔ አሁን አንድ እርምጃ ነው ሄድኩት። የመጀመሪያውን ቪዲዮ የለቀኩ ለታ በጣም ትልቅ ደስታ ነው የተሰማኝ። ትልቅ አንዱ ቪዲዮ ስትለቁት ያ የነበረው ፍርሃት ሁሉ ይለቃችኋል። ዛሬ የማሳያችሁ የፕሬሸር ኩከር አጠቃቀምና ማድረግ ያለብን ጥንቃቄ ነው። እና ስህተቱ ከነ ችግሩ የኔ ችግር የነበረው ምንድነው? ፐርፌክሽን ከመፈለግ ወደኋላ መቅረቴ ጥፋት ነበረ። የኔ ታሪክ እዚህ ጋር ስነግራችሁ እንደኔ አይነት አንድ ሴት ትኖራለች ብዬ ስለማስብ ነውና የምታውቁትን ነገር አንድ ነገር ይኖራችኋል። ያችን ያለቻችሁን ነገር ይዛችሁ እኔ ስህተት ብሰራም ከእናንተ ኮሜንት እየተቀበልኩ እያስተካከልኩ ነውና አንድ ሰው የሚያውቀውን የሚተማመንበት አንድ ሙያውን ይዞ ብቻ መሄድ ዚውም ሁሉም ነገር ያግዛል። መጀመሪያ ምን ይፈልጋል ግን ጀስት አንድ ስቴፕ መሄድ ነው። ስለዚህ አንድ ስቴፕ ሄጃለሁ። ቀጣዮቹን ስቴፖች ደግሞ ከእናንተ ጋር የምቀጥለው ይሆናል። በጣም ነው የማመሰግነው። በጣም ነው የምወዳችሁ ሁላችሁ ነው። ሰብስክራይብ ስለምታረጉኝ እየገባችሁ ኮሜንት ስለምታረጉኝ ሞር የተሻለ እንድሰራ እያደረጋችሁኝ ነውና በጣም ነው የማመሰግነው። የተሻለ ነገር ይዤ እመጣለሁ። እናንተ ምን እንድሰራችሁ እንደምትፈልጉ ኮሜንት አድርጉኝ። ሰላም ሁኑ። ባይ